ቪዲዮ የሚጀምረው ፖል በሚባል ሰው ነው። ፖል አፓርታማው ውስጥ ቆሞ ባለቤቱ ቤቲ ከሱ ጋር ለመለያየት ስትናገር ያዳምጣል። ነገሮቿን ሰብስባ በዚያኑ ምሽት እንደምትወጣ ትነግረዋለች። አሁንም ቢሆን ጓደኛሞች መሆን እንደሚችሉና የጋብቻ ስረዛ ማድረጉ ቀላሉ መንገድ እንደሆነ እሱም ወረቀቱን መፈረም ብቻ እንደሚጠበቅበት ትገልጽለታለች። ይቅርታ እየጠየቀችው ደና መሆኑን ስትጠይቀው ፖልም ደና እንደሆነ ይመልስላታል። ታሪኩ ከሁለተኛው የዓለም ጦርነት ማብቃት በኋላ የተረፉትን ሰዎች ወደ ቤታቸው በሚመልሱበት ወቅት ይጀምራል። ሳርጀንት ፖል ሰተን ከጦርነት ዘመቻው በፊት ካጋባት ባለቤቱ ቤቲ ጋር ቤተሰብ የመስረት ተስፋ ይዞ ወደ ወደቡ ይወርዳል። ፖል በደስታ ፊቱ በርቶ ባለቤቱን ቢፈልግም ሊያገኛት አልቻለም። ከሱ ጎን ያሉ ወታደሮች በቤተሰቦቻቸው ሲታቀፉ፣ እሱ ግን በባዶ ይቆያል። ቀደም ሲል ወደሚኖሩበት አፓርታማ ተመልሶ በሩን ሲከፍት ቤቲ ሮጣ ታቅፈዋለች። ፖል በወደቡ ላይ እንዳላያት ሲነገራት፣ እሷ ግን ዛሬ እንደሚመጣ አላወቀችም ነበር። ፖል በየቀኑ በሚላኩት ደብዳቤዎች መረጃ ሰጥቷት ስለነበር ይገረማል። ቤቲ ደብዳቤዎቹን ማንበቧን እንዳቆመችና በጦርነቱ ከባድ ትዕይንቶች ምክንያት ፍርሃት ስለፈጠረባት ሳትከፍታቸው በሳጥን ውስጥ እንዳስቀመጠቻቸው ታምናለች። ይህ የፖልን ስሜት ቢጎዳውም በፍቅር ምክንያት ይቅር ይላታል። ቤቲ ወዲያውኑ ስለ ኢኮኖሚው እድገትና ቀደም ሲል ይሰራበት በነበረው ድርጅት ውስጥ የቸኮሌት አዝዋሪነት ሥራ እንድታዘጋጅለት ትነግረዋለች። ፖል ግን ወደ ቸኮሌት ሽያጭ መመለስ እንደማይፈልግና ሰላማዊ ሕይወት ያለው ቤተሰብ እንደሚፈልግ በደብዳቤው እንደጻፈላት ያነሳላታል። ቤቲ ግን ገንዘብ የበለጠ ደስታ እንደሚያመጣ በመናገር እንድመለስ ታስገድደዋለች። ፖል በሐሳቧ ተስማምቶ በጠዋት ወደ ሳክራሜንቶ ይጓዛል። በባቡር ውስጥ እያለ ቪክቶሪያ አራጎን የተባለች አንዲት ጭንቀት ያለባትን ወጣት ያያል። ሳጥኗ ሲወድቅባት ሊረዳት ሲል በባቡሩ መንቀጥቀጥ ምክንያት በስህተት እሱ ላይ ትወድቅበታለች። በተጨማሪም በፖል ልብስ ላይ ታስመልስበታለች። ፖል በሁኔታው ሳይናደድ በወታደራዊ ልብሱ ላይ ያለውን ቆሻሻ መጸዳጃ ቤት ውስጥ ያጸዳል። በኋላ በሳን ፍራንሲስኮ ወደ ሳክራሜንቶ የሚሄድ ባስ ውስጥ እንደገና ይገናኛሉ። በባቡር ውስጥ በነበረው ምስቅልቅል ምክንያት ቲኬታቸው ተቀያይሮ እንደነበር ይረዳሉ። ቪክቶሪያ ይቅርታ ስትጠይቀው ፖል አቃሎ ይመለከተዋል። ከዚያም ሁለት ሰካራም ወንዶች ገብተው ቪክቶሪያን ሲያዝወባትና ፍላጎት እንደሌላት ስትነግራቸው ፖል ሴቷ መታወክ እንደማትፈልግ በመናገር ይገስጻቸዋል። የፖል የወታደር ስሜት ተቀስቅሶ ይመታቸዋል። ይህም ሦስቱም ሰዎች ከባስ እንዲወረወሩ ያደርጋሉ። ፖል በእግሩ ሲጓዝ ቪክቶሪያ መንገድ ላይ ተቀምጣ ያገኛታል። ስለምታለቅስ ሁኔታዋ አዝኖ ትራንስፖርት እየጠበቀች እንደሆነ ሲጠይቃት፣ እሷ ግን ተአምር እየጠበቀች እንደሆነ ትነግረዋለች። ስታለቅስ በማየቱ ምን እንደተፈጠረ ሲጠይቃት አርግዛ እንደተጣለችና ያለ ባል ወደ ቤት ብትመለስ አባቷ እንደሚገርላት ታምናለች። ፖል እሷንና ልጇን ለመርዳት ሲል ለአንድ ሌሊት የውሸት ባሏ ሆኖ ለመቅረብ ሐሳብ ያቀርባል። እሷም ለሁለቱም ስላደረገው ደግነት አመስግና በሐሳቡ ትስማማለች። ወደ ናፓ ቫሊ የወይን እርሻ ላስ ኑቤስ ሲደርሱ ፖል ከቾኮሌት የሠራውን ቀለበት በአጣኖቻቸው ላይ ያደርጋሉ። በድንገት የተኮሰ ድምፅ ይሰማል። የቪክቶሪያ አባት አልቤርቶ መሳሪያ ይዞ ይወጣል። ቪክቶሪያ ፖልን ባሏ እንደሆነ ስታስተዋውቅ አልቤርቶ በቁጣ ተሞልቶ ቤተሰቡን ይጠራል። እናቷ ማሪ፣ አያቷ ጓዳሉፔ እና አያቷ ዶን ፔድሮ ፖልን በደስታ ይቀበሉታል። አልቤርቶ ፖል በሕይወቱ ምን እንደሚሠራው ሲጠይቀው ቾኮሌት እንደሚሸጥ ይመልስለታል። አልቤርቶ በቁጣ ሲጮህ እናቷ ማሪ አባቷ ለምን አዎንታዊ መሆን እንደማይችል ስትጠይቅ፣ ቪክቶሪያ ደግሞ አባቷ በጥሩ የደም መስመር ምክንያት ብቻ የማታውቀውን ሰው እንድታገባ እንደሚፈልግና ፈረስ እንዳልሆነች በመናገር ትበሳጫለች። በእራት ሰዓት አልቤርቶ ስለ ፖል ማንነት ሲጠይቀው ፖል ከኢሊኖይ እንደሆነና ወላጅ አልባ ሆኖ ማደጉን ይናገራል። አልቤርቶ ባለፈ ታሪክ የሌለው ሰው ለልጁ እንደማይመጥን በመናገር ያዋርደዋል። ፖል ውርደቱን ተቀብሎ ወደ ውጭ ይወጣል። ቪክቶሪያ ይቅርታ ስትጠይቀው ፖል ትንሽ ልጅ እያለ በየሌሊቱ ወደ ማደጉ ጣሪያ ወጥቶ በማያቸው ኮከቦች በሙሉ ይመኝ እንደነበረ በመናገር አባቷ ያልታወቀ ሰው መጥቶ ብቸኛ ልጁን እንዳገባ ሲነግረው እንደዚህ ማድረጉ እንደማይፈረድበትና የአባቷን ቁጣ እንደሚረዳው ይነግራታል። በዚያች ሌሊት አልቤርቶ ሰውየው መጀመሪያ ቤቱን አሁን ደግሞ አልጋውን እንደወሰደበት ሲያጉረመርመር፣ ሚስቱ ግን ደህና ደሩ እንዲላቸው ትገፋፈዋለች። አልቤርቶ ወደ ክፍላቸው ገብቶ ቢጠይቅም ፖል በፍጥነት ወደ አልጋው ገብቶ ይተኛል። ነገር ግን አልቤርቶ መሬት ላይ ያለውን ጨርቅ አይቶ በጸጥታ ይወጣል። በመሆኑም ሁለቱም አልጋው ላይ አብረው ይተኛሉ። ከጥቂት ጊዜ በኋላ ፖል በሕልሙ በመጮሁ ነክቶ የቪክቶሪያን ስም ይጠራል። በዚያው ቅጽበት በወይን እርሻው ላይ ቅዝቃዜ ይወርዳል።
ቤተሰቡ በሙሉ ወይኑን ለማዳን እሳት ያነዳሉ። ቪክቶሪያ ለፖል ሞቃታማውን አየር ወደ ወይኑ እንዴት እንደሚያሰራጭ ታሳየዋለች። በጠዋት ወይኑ ይተርፋል። ፖል ለመሄድ ሲዘጋጅ ዶን ፔድሮ ወደ ወይኑ ታሪክ ወስዶ ወላጅ አልባ ማለት ቤተሰብ ለማግኘት የሚጠብቅ ሰው እንደሆነ ይነግረዋል። በተጨማሪም ፖል ካልቆየ አልቤርቶ እሱ እንደማይቆይ እንደተናገረና ቪክቶሪያ ዋጋ እንደምትከፍል ይነግረዋል። በመሆኑም ፖል ለአንድ ተጨማሪ ቀን ለመቆየት ይስማማል። በወይን ስብሰባው ወቅት የቪክቶሪያ ወንድም ፔድሮ ይመለሳል። ሁሉም ሰው በደስታ ወይኑን ይሰበስባል። ሴቶቹ ወይኑን በእግራቸው ለመጨፍለቅ ወደ ትልቅ የእንጨት ዕቃ ውስጥ ሲገቡ ፖልንም ይስቡታል። ፖልና ቪክቶሪያ አብረው ሲጨፍሩ የፍቅር ስሜት ይፈጠራል። በኋላ ብቻቸውን ሲሆኑ ይሳሳማሉ። ነገር ግን ፖል የጋባ ሰው በመሆኑ ይቅርታ እየጠየቀ ይራመዳል። ቪክቶሪያ በሐዘን ታለቅሳለች። በሚቀጥለው ቀን አልቤርቶና ፔድሮ ሲከራከሩ ፖል የባንክ ብድርን እንደ መፍትሄ ያቀርባል። አልቤርቶ ከጉዳያቸው እንዲወጣ ሲናገር፣ ፖል ግን ስለመወዳት የእሷ ደህንነት የእሱ ጉዳይ እንደሆነ ይሞግተዋል። ፖል ለመሄድ ሲዘጋጅ ቪክቶሪያ በሆድ ህመም ስትሰቃይ ያያታል። ፖል ለአንድ ሌሊት ለመቆየት ቢጠይቃትም እሷ ግን ማንም ሊረዳት እንደማይችልና ችግሩ የእሱ እንዳልሆነ ትነግረዋለች። ፖል አልቤርቶን አግኝቶ ለምን ዝም ብሎ ልጁን መውደድ እንደማይችልና ምን ያህል ልዩ እንደሆነች ማየት እንደማይችል ይጠይቀዋል። ቪክቶሪያ ውይይቱን ሰምታ አባቷን ትጋፈተዋለች። በኋላ ዶን ፔድሮ ከፖል ጋር ብራንዲ ይጠጣሉ። ሁለቱም ሰክረው የላቲን የፍቅር ዘፈን ይዘፍናሉ። ፖል ከቪክቶሪያ መስኮት ስር ሆኖ ይዘፍንላታል። የመስኮቱ መብራት ሲበራ ፖል ተስፋ ቢያገኝም በኃላፊነት ስሜት ምክንያት ለመሄድ ይወስናል። በሚቀጥለው ቀን በወይን በረከት ወቅት አልቤርቶ ፖልን ለቄሱ እንደ አማቹ ያስተዋውቃል። በዚያው ምሽት ሰርግ እንደሚኖርም ያውጃል። ፖል ውሸቱን መቀጠል እንደማይችሉ ለቪክቶሪያ ይነግራታል። ቪክቶሪያ በእሳት ውስጥ ለታየ ጽናት ያገኘውን የነሐስ ኮከብ ሜዳሊያ ስትቀበል ለምን እንደተሰጠው ስትጠይቀው እሱም በእሳት ውስጥ ለታየ ጽናት እንደሆነ ይነግራታል። እሷም እሱ ካወቀቻቸው ሰዎች ሁሉ በላይ የተከበረ ሰው እንደሆነ በመናገር ለአባቷ አርግዛ እንደነበረና ምንም ባል እንደሌላት ታምናለች። ፖል በጸጥታ ይወጣል። ፖል ወደ ባለቤቱ ቤቲ አፓርታማ ይመለሳል። በሩን ሲከፍት ቤቲን ከሌላ ወንድ ጋር አልጋ ላይ ታገኛለች። ፖል ደህና መሆኑን ገልጾ ቤቲ የፍቺ ወረቀት እንዳዘጋጀችና እንዲፈርም ስትነግረው ተቀብሎ ይወጣል። ፖል አሁን ነፃ በመሆኑ በደስታ ወደ ናፓ ይመለሳል። ምሽት ላይ ሲደርስ አልቤርቶ ሰክሮ ያገኘዋል። ፖል ቪክቶሪያን ለማግባትና ለልጇ አባት ለመሆን ፍቃድ ይጠይቃል። አልቤርቶ በቁጣ ተሞልቶ በግጭቱ ወቅት የሰበረው የዘይት ፋኖስ የወይን እርሻውን ያቃጥለዋል። እሳቱ በፍጥነት ይሰፋፋል። ፖልና ቤተሰቡ እሳቱን ለማጥፋት ይታገላሉ። ፔድሮ ልብሱ በሳት ሲያዝ ፖል ራሱን በውሃ ጨቂቶ ያድነዋል። ነገር ግን ሙሉ የላስ ኑበስ የወይን እርሻ ይቃጠላል። በጠዋት ቤተሰቡ በሙሉ በመቃጠሉ ያዝናሉ። ዶን ፔድሮ የቤተሰቡ መነሻ የሆነው ጥንታዊ የወይን ስር እንደጠፋ ያስባል። ፖል ግን ወደ ተራራው ወጥቶ በጥንቃቄ በመቆፈር ጥቁር የሆነውን የጥንታዊውን ወይን ስር ያወጣል። ወደ አልቤርቶ ወስዶ እንዲቆርጠው ይጠይቀዋል። አልቤርቶ ሲቆርጠው የውስጡ ክፍል አሁንም በሕይወት እንዳለ ያያል። ይህ ለቤተሰቡ ትልቅ ተስፋ ይሰጣቸዋል። አልቤርቶ ፖልን ያመሰግነዋል። ከስሩ አንድ ክፍል ቆርጦ ለፖል ይሰጠዋል፣ እንደ ቤተሰብ አባል እንደገና እንዲተክለው። በመጨረሻም ፖል እውነተኛ ቀለበት በቪክቶሪያ እጅ ላይ ያደርጋል። ቤተሰቡም በደስታ ያከብራሉ። ከጦርነት ተመልሶ ምንም የለኝም ብሎ ያሰበው ፖል አሁን በላስ ኑቤስ ከአዲሱ ቤተሰቡ ጋር ሕይወቱን መኖር ይጀምራል።